بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. ባለፈው አንድ እንትን ተቀርቷል አንድ قراءة أصول الثلاثة ተጀምሯል ዛሬ ከሁለተኛው ነው የምንጀምረው ጠቅለል ባለ መልኩ ያለፈውም ከዚህ በፊትም ያለውም የቀራችሁት የተውሂድ መልእክቶች አቂዳዎች ለሰው ልጅ በጣም ከስራ ጋር የተያያዙ ናቸው ሰው አቂዳ ሲባል በአቂዳ እንድንጀምር አቂዳ ሲባል ዝም ብሎ እምነት ነውና ብዙም ከስራ ጋር የማይገናኝ ወይም ለስራ ለዲን ጥንካሬ የማይሰጥ ይመስላል ግን አቂዳ ነው ሰው ልጅ ጠንካራ የሚያደርገው ሰሃቦች ያ ሁላ ነገር መጀመሪያ ሲያልፍባቸው ብዙ መከራ ስቃይ ሲያዩ የሚያውቁት የማጠናከሪያ ሐዲሶች ወይ ቁርአኖች አልነበራቸውም ብዙ ከተውሂድ ውጭ ሌላ ነገር አልተማሩም ነበር 13 አመት ተውሂድ ብቻ ነበር የሚማሩት 10 አመት እንደቆዩ ነው አላህ Subhanahu Wa Ta'ala ሶላት ዋጅብ ያደረገባቸው ዘካም ማይሰጡም ነበር ሐጅም ማያረጉም ነበር ሌላ የሚያውቁት ነገር አልነበረም ግን ተውሂድን ስለሚያውቁ ያ ሁላ መከራ ሲደርስባቸው ሙዋሂዶች ሆነው በዲናቸው ጠንክረው ተወጥተውታል ያን ሁሉ መከራ ማለት ነው ስለዚህ ተውሂድ ማለት ለሥራ በጣም የሚያጠነክር መሆኑን ማወቅ አለብን መጀመሪያ ሰው ልጅ ስራው በተውሂድ ነው የሚለካው ተውሂድ በጣም የሚያውቅ ሰው የበለጠ ጠንካራ ይሆናል ለምን ውዴታ ነው ተውሂድ ማለት አላህ Subhanahu Wa Ta'ala መውደድም እኮ እዛ ውስጥ ነው የሚካተተው አላህ በቁርአን ላይ ተናግሯል እነዛን ሰዎች ተመልከታቸው ይላል ይحبون እነዛ ይወዷቸዋል የሚወዱት ማን ነው ከአላህ ውጭ ያለን ነገር ከሁብላህ ነው እንደ አላህ አድርገው ይወዷቸዋል አለ والذين آمنوا أشد حب لله እነዛ ያመኑትማ ለአላህ ያላቸው ውዴታ ብርቱ ነው ከማንም አብልጦ አላህን ይወዳሉ ኢዘን ይሄ ተውሂድ ነው አላህ Subhanahu Wa Ta'ala በውዴታ አንድ ማድረግ በራሱ ተውሂድ ነው ማለት ሌሎችም የዒባዳ ክፍሎች በሙሉ ሲገለጹ ተውሂድን በደንብ የሚያውቅ ሰው ሲሰራው ለአላህ እያለ ይሰራል ሲያውቅ የአላህን Subhanahu Wa Ta'ala ባህሪያቶች ሲፋዎች ያን ሁሉ ነገር ያወቀ ሲመጣ የበለጠ ስራው ያማረና ተቅዋ ይኖረው ኢኽላስ ይኖረው ይመጣል ማለት ነው እሺ اعلم ይላል ዛሬ أرشدك الله لطاعته أرشدك الله يمرح ማለት ነው ወደ ቀጥተኛው መንገድ لطاعته ለመታዘዙ ጣዓ ማለት አላህ Subhanahu Wa Ta'ala መታዘዝ ነው ሁሉም አላህ Subhanahu Wa Ta'ala የሚወደውና የሚፈልገው ነገር ሁሉ ጣዓ ነው መታዘዝ ነው ዒባዳ ማለት ያ ነው አላህ Subhanahu Wa Ta'ala የሚወደውና የሚፈልገው ጣዓ ሲሆን ደግሞ ለሰው መታዘዙን ነው አላህ ያግራልህ ይምራህ ለምኑ ለመታዘዙ አለ እሺ أن الحنفية ملة إبراهيم حنفية ቀጥተኛ መንገድ ነው ملة إبراهيم የኢብራሂም መንገድ ምሳሌ የሚደረገው ኢብራሂም ሰዎችን ከሽርክ እንዲርቁ እንደዚሁም ከተውሂድ በመጥራት በጣም ያው ከሌሎቹ ከሁሉም ነቢያቶች ቢጠሩም ሁሉም ረሱሎች ቢጠሩም የሳቸው በተለየ ይገለጻል ሶብር ሲባል አዩብ ይጠራል ለምሳሌ እንደዚሁም በሌላ ነገሮች እያንዳንዱ ነቢያቶች ኻስ ተደርገው እንደሚጠሩት ነብዩላህ ኢብራሂም ሐነፊያ መንገድ በመሆናቸው ከሽርክ የጠራ በመሆናቸው የታወቁና የሚጠሩ ናቸው እንዲሁም የነቢያቶች ሁሉ አባት ተብለው ይታወቃሉ አላህ Subhanahu Wa Ta'ala ወተኸዘ አላህ ኢብራሂም ኸሊላ አላህ Subhanahu Wa Ta'ala ኢብራሂምን ጓደኛው ቅርብ ወዳጅ አድርጎ ጓደኛ ሳይሆን ወዳጅ ማለትም እኛ እንደምናየው አይነት ውዴታ አይደለም አላህ Subhanahu Wa Ta'ala ያለው ውዴታ ከሰው ልጅ የተለየ ነው ወዳጅ አድርጎ ይዟቸዋል አሉ ነብዩ አለይሂ ሰላቱ ወሰለም አላህ ኢብራሂምን ወዳጅ አድርጎ እንደያዘው እኔንም ይዞኛል ብለዋል ስለዚህ አላህ ነብዩ አለይሂ ሰላቱ ወሰለም ምናሉ ማንንም ምን ወዳጅ አድርጌ አልይዝም ቢይዝ ኖሮ አቡበክር ነበር የሚይዘው ግን አላህ ይዞኛል ስለዚህ ሌላን ወዳጅ አድርጌ አልይዝም ለምንድነው ኸሊል ማለት በጣም የውዴታ ትልቅ ደረጃ ነው ስለዚህ አንድ ሰው ሁለት ሰው ሊወድ አይችልም በኸሊልነት ብዙ ሰው መውደድ ይችላል ግን ኸሊልነት ማለት በጣም የሚወደው ቅርቡ ስለሆነ ያም ደግሞ አንድ ነው ሊሆን የሚችለው ስለዚህ ነብዩ አለይሂ ሰላቱ ወሰለም አላህን ነበር ከማንም አንተናር አብጠው የሚወዱት ማለት ነው እሺ ይሄ ለሰዎችም ነው በተግባርም የሚገለጽ ነው አላህ Subhanahu Wa Ta'ala in kuntum tuhibbuna Allah fattabi'uni yuhibbukum Allah እናንተ በእርግጥ እኮ እናንተ እውነት አላህን የምትወዱ ከሆነ እኔን ተከተሉኝ ሸርጥ አረገባቸው ሙሽሪኮቹ አላህን እንወዳለን አሉ አላህን እንወዳለን ሲሉ ሸርጥ አላህ ምን አመጣ in kuntum tuhibbuna Allah fattabi'uni yuhibbukum Allah አላህ የሚወዳችሁ መስታረጉ ነው ስትከተሉኝ ነው አለ ከታዲያ ውዴታ ይገኛል ነብዩ ሰለላሁ ዐለይሂ ወሰለም ሰው ሳይከተል
አላህን ወደድኩ ማለት ይችላል አይችልም ኢዘን ምንድነው ባጢል ነው ውዴታ ውሸት ነው ማለት ነው ውዴታ ለምሳሌ ሁብ ሲባል ራሱ በአጅነቢ የሚታይ ነገር አለ ወደድኳት ወይ እንደዚህ ወደደኝ ይሄ ሁሉ ምንድነው ሁብ ውሸት ነው ትክክል አይደለም ይሄ ውሸት ነው ዝም ብሎ ከላይ ለጊዜያዊ ፍላጎት ጊዜያዊ ሲባል ግዴታ አንዳንድ ነገር ላይ ትኩረት በማድረግ ሳይሆን አጠቃላይ ለጊዜያዊ ለሆነ ነገር ነው እንጂ ትክክለኛ መሐባ ሲድቅ የለውም አሁን የካፊሮች አጠቃላይ አርስ በርስ የሚዋደዱት የሚባለው ሁሉ ይሄ ሲድቅ የለውም በሐቅ የሚመጣ በሐዲስ በቁርአን አላህን በመውደድ ሲመጣ ነው ውዴታ ሐቅ የሚኖረው ማለት ነው እሺ አንተ አዕቡድ አላህ አላህን ልታመልክ ነው አንተ አዕቡድ አላህን ልታመልክ ነው ሙኽሊሰን ለሁ ዲን ጥርት አድርገህ እሺ ለሱ ሃይማኖት ማለት ነው ሙኽሊስ ጥርት አድርገህ ኢኽላስ ማለት ምንድነው ሌላን ነገር ባለመመልከት ሰው ያይልኛል ወይ ይሰማልኛል ወይ ይደነቅበታል ሳይል ለአላህ Subhanahu Wa Ta'ala ብቻ አላህ ይሄን ስራ አይቶ ይወድልኛል ወደ አላህ Subhanahu Wa Ta'ala ቀረብበታለሁ ብሎ ሲሰራው ኢኽላስ ይባላል ለሁዲን ለማን ነው ለሱ ሃይማኖት ለአላህ Subhanahu Wa Ta'ala አላህን ልታመልከው ነው አንተ አዕቡድ አላህን ማምለክህ ነው ዒባዳ ማለት ሁሉም አላህ Subhanahu Wa Ta'ala የሚወደው የሚፈልገው ሁሉ አላህ Subhanahu Wa Ta'ala ከባሮች ዒባዳ ይባላል ተውሂድ በራሱ ዒባዳ ነው አላህን አንድ ማድረግ ከዛም በኋላ ያሉ ስራዎች ሐጅ ይሁን ጾም ይሁን እነዚህ ሁሉ ዒባዳዎች ናቸው ስለዚህ አንተ አዕቡድ አላህ ወህደሁ ነው አላህን Subhanahu Wa Ta'ala ልታመልከው ነው ወህደሁ ብቻውን አንድ አድርገህ ሙኽሊሰን ለሁ ዲን ጥርት አድርገህ ለሱ ሃይማኖት ለሌላ ሳይሆን وبذلك በዚህም ነው ደግሞ አመረ አላህ Subhanahu Wa Ta'ala ያዘዘው በየትኛው በዚህ ያለው ማን ነው የሚመለከተው ሐነፊየተ ሚለተ ኢብራሂም በዛ ማለት ነው እንደዚሁም ኢኽላስ የሚለውን በዚህ ነው በየትኛው በኢኽላስ እና በቀጥተኛ መንገድ ነው ያዘዘው አመረ አላህ ያዘዘው ጀሚዓ الناس ሰዎችን በአጠቃላይ አላህ ያዘዘው በምንድነው በኢኽላስና ሐነፊያ መንገድ ቀጥተኛ በመያዝ ነው ኢኽላስ ሲነሳ ሁሉ ጊዜ አብሮ የሚነሳው ተቃራኒው ምንድነው ሪያ ነው ኢኽላስ ጥርት ማድረግ ነው ሪያ ደግሞ ለሰው እይታ መስራት ነው አላህ ከሪያ ይጠብቀን وبذلك امر الله በዚህ ነው ያዘዘው ጀሚዓ الناس ሰዎችን በአጠቃላይ وخلقهم لها ለሷም ደግሞ ፈጠራቸው ለየቱ አላህን ጥርት አድርጎ ለማምለኩ كما قال الله تعالى الله سبحانه وتعالى እንዳለው وما خلقت الجن والانس الا ليعبدون ሰዎችንም ሆነ ጅኖችን አልፈጠርኳቸውም ጋኔኖችን الا ليعبدون ሊገዙኝ ሊያመልኩኝ ቢሆን እንጂ የተፈጠሩት ታዲያ ለምንድነው አላህን ለማምለክ ነው ከዛም በኋላ ደግሞ ሽልማት አላህ Subhanahu Wa Ta'ala አዘጋጅቶላቸዋል ومعنى የዚህ ትርጉሙ ምንድነው ያዕቡዱኒ ያመልኩኛል ይወሂዱኒ አንድ አድርገው ሊያመልኩኝ ነው ትርጉሙ ማለት ነው ዒባዳ ሲባል እንግዲህ ሁለት አይነት ዒባዳ አለ ዒባዳ ሲባል ሁለት አይነት ዒባዳዎች አሉ ዒባዳ الكونية شرعية عبادة الكونية مالت ሁሉም ሰው ወደደም ጠላም የሚያደርገው ዒባዳ ነው አላህ Subhanahu Wa Ta'ala የሚያመልኩት የሆነ የሚያደርጉት ዒባዳ አለ እሱም ወደዱም ጠሉም ካፊርም ሆነ ሙስሊም የሰው ልጅ ሁሉ አላህን የሚያመልከው ነው አላህ በቁርአን ላይ ኢን ኩሉ አለ من في السماوات والأرض إلا آتي الرحمن عبدا يوم القيامة ነው ሁሉም እኮ በሰማይም በምድርም ያለው አላህ ዘንድ ቢመጣ ነው እንጂ ምን ባሪያ ሆኖ ይላል እንደዚሁም ስጁድ ያደርጋሉ ይላል ሁሉም ሲጠሩ ማለት ነው ይሄ ምንድነው ዒባዳ ይሄ ከውንያ ነው ይሄ ዒባዳቸው ይጠቅማቸዋል ግን አይጠቅማቸውም የሚጠቅመው ምንድነው ዒባዳ ሸርዒያ ነው ይሄ ግን ሰው ልጅ ወዶ ስሜቱን አሸንፎ የሚያደርገው ዒባዳ ነው በዛኛው ዒባዳ አጅር ይገኝበታል አይገኝበትም ለምን ይሄ ሙስሊምም ካፊርም የሚያደርገው አላህ ያዘዛቸው ትእዛዝ ስለሆነ የሚያገኙበት ነገር የለም ማለት ነው عبادة شرعية قلنا الله سبحانه وتعالى بقرأ الله እንዳለው وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلام على الله من ይላል وعباد الرحمن እነዚያ የአላህ ባሮች ማለት እኮ الذين يمشون የሚሄዱት ናቸው على الأرض በመሬት ላይ هونا ተረጋግተው ሳይንጠባረሩ ራሳቸውን ከፍ ሳያደርጉ ክብሪያ ሳይይዛቸው ተረጋግተው ቀጥ ብለው የሚሄዱት ናቸው አለ ሸርዓተን አሁን ይሄ አካሄድ ሰው በእንትኖች ላይ የሚታየው በወጣቶች ላይ አንዳንድ ከፍ የማድረግ ራስን አይነት ይሄ ክብሪያ ነው አይቻልም አላህ Subhanahu Wa Ta'ala የአላህ ባሮች ማን ናቸው አለ
يمشون على الأرض هونا ترغاغتو ቀጥ ብለው አላህ Subhanahu Wa Ta'ala በፈጠራቸው ፍጥራ የሚሄዱ ናቸው وإذا خاطبهم الجاهل ጃሂሎች እኮ ቢያናገሯቸው በመጥፎ قالوا سلاما ሰላምን የሚመልሱ ናቸው ይሄ እንግዲህ ቦታ አለው ሰላምታ የሚመለስበት እነሱ በመጥፎ ቢያስቡም ኸይር ምን መልስበት አለ በመጥፎ አስበውም ደግሞ እነሱ ባደረጉት መልኩ የሚደረግበት አለ እንደ መስለሐውና እንደ ሁኔታው ነው የሚደረገው እሺ ከዛ በመቀጠል ምን ይላል وأعظم ما أمر الله به وأعظم تلك ما أمر الله به الله سبحانه وتعالى يعززبت ምንድነው التوحيد توحيد ነው الله سبحانه وتعالى تلك يعززبت توحيد ነው ለምን الله ምንድነው ያለው ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت በእርግጥም እኮ ወደ ሁሉም ኡማዎች ወደ ሁሉም ህዝቦች ልከናል መልእክተኞችን አላህን ሊያመልኩና ከጣዖቶች እንዲርቁ መልእክተኞች የተላኩበት ዓላማ ምንድነው ሰዎችን ከጣዖት ከባዕድ አምልኮ ለማራቅና አላህን ለማምለክ ከዛ በኋላ ነው ሌሎች ነገሮች የሚመጡት ሐጅ ይሁን ጾም ይሁን መልካም መስራት ሁሉም ነገር ተከትለው የሚመጡ ናቸው እንጂ ዋናው የተላከበት ነቢያቶች የተላኩበት መንገድ አላህን አንድ አድርጎ የሰው ልጅ እንዲያመልክበት ነው ከዛ የበለጠ ኸይር ስራ አለ የለም አተውሂድ توحيد ማለት አንድ ከማድረግ ዋሂድ ከሚለው የመጣ ነው ስለዚህ ተውሂድ ሲሆን አንድ ማድረግ ማለት ነው وهو افراد الله توحيد ማለት እሱኮ افراد الله አላህን ነጠላ ማድረግ ነው وهو እሱኮ افراد الله አላህን ነጠላ ማድረግ ነው بالعباده በአምልኮ بالعباده በአምልኮ واعظم على ሁለተኛ ላይ واعظم ما نهى ትልቁ ደግሞ አላህ Subhanahu Wa Ta'ala የከለከለበት ነገር ምንድነው عنه الشرك በርሱ ላይ ምንድነው የከለከለው አሽርክ ማጋራትን ነው ሽርክ ብሎ ማለት ደግሞ ትርጉሙ ምንድነው وهو دعوة غيره معه ከሱ ውጭ ያለን አካል معه አብሮት መጥራት ነው ተመልከቱ እንግዲህ ከአላህ ውጭ ያለን አካል መጣራት በብቻው አይደለም ያለው እዚህ ላይ غيره معه ነው ከሱ ውጭ ያለን አካል አብሮት መጣራት ካፊር ከአላህ ውጭ ያለን አካል አብሮ ይጣራል እንዴ አላህን ይጣራል ካፊር መጀመሪያው ነው ሌሎቹ የሚጠሩት አለ አላህን ይጠራሉ እንዴ ወይ በአዳም ልኮ የሚያመልኩ ሁሉ አላህን እኮ አይጠሩም እነሱ ይጠራሉ ትተውታል ከነሱ የሚጠራ ሊኖር ይችላል ለምሳሌ ነሳራ ሆነው አላህን ይጠራሉ አብረው ደግሞ እነ ኢሳን ግን ይሄ የሚመለከተው ማንንም ሙስሊም ራሱ ነው ዳዕወቱ غيره معه ከሱ ውጭን ያለን አካል አብሮት መጣራት አለ ሙስሊም አብሮ እየጠራ አይደለም እንዴ አላህን ያመልካል በችግር ጊዜ ደግሞ ቀብር ምናምን ያመልካል ይሄ ደግሞ ያው በእኛ አካባቢ በተለይ ወደ ክፍለ ሀገር አካባቢ የተለመደ ነው የሚታይም ነገር ነው ቀብር ሰው ሄዶ ያው ድረሱልኝ ዝናብ ጠፋ ድርቅ መጣ እስኪ አንድ ነገር አውርዱ እየተባሉ ይለመናሉ የሞቱት ራሱ ከነሱ የጠሩ ናቸው ከነሱ ውስጥ ያዘዘ ሊኖር ይችላል አሁን ችግሩ በጣም በክፍለ ሀገር በአይኔ በራሴ ያየሁት የድሮ መሻይኽ የሚባሉ የነበሩት ያለፉት አላህ ይርሐማቸው የተወሰኑ የቢድዓ ተሰውፎች ሊኖርባቸው ይችላል ግን ከዛ በኋላ ልጆቻቸው ተተኩ የሚባሉት ከፍቅህ ወይ ፍቅህ አያውቁም ወይ ተውሂድ አያውቁም ምንም ነገር አያውቁም በእነሱ ቦታ ቁጭ ብለው የሰውን ገንዘብ እየበሉ hatta የጀነት ትኬት እሰጣለሁኝ የሚል ሰምቻለሁ የጀነት ትኬት እሰጣለሁ ሱብሃንአላህ አሁን ሰው ይሄ ሙስሊም የሚባል ሰው እነሱ ስር ቁጭ ብሎ ያጎበደደ አላህን አመልካለሁ ማለት ሐሻ ይሄ ምንም ሊሆን የሚችል ነገር አይደለም እነዛ ያው እነዚህ አይነት ሰዎች አምልኩን የሚሉ ወይ ስገዱልን የሚሉ ሰዎች እነሱ የታወቀ ነው እነዚህ ደጃሎች ናቸው ነብዩ አለይሂ ሰላቱ ወሰለም ደጃሎች ብዙ ደጃሎች ይመጣሉ ብለዋል ከነሱ ውስጥ ናቸው ራሱን ለዒባዳ የሚያቀርብ ሰው አምልኩኝ ብሎ ይሄ ደጃል ነው ራሱ ከዚህ የበለጠ የለም ከነዚህ ካፊር ይሻላል ካፊር የሚያመልኩት ሰዎች እነሱን ቀጥታ አምልኮ አይነት አለው ዑዝር በጃህል የሚሰጥበት ቦታ አለ የማይሰጥበት ቦታ አለ ዑዝር በጃህል የሚሰጥበት ቦታ አለ አጠቃላይ ሁክሙንኛ በአምየን ስናየው ይሄ ነገር ሽርክ ከሆነ ሽርክ ነው እንደዚህ የሚሰራ ሰው ሙሽሪክ ነው በለጠላ ያንዳንዱ ሰው ፈልገን ግን እገሌ ካፊር ናት እገሌ ካፊር ነው ማለት ይሄ የኛ ቦታ አይደለም ይሄ خطير ነው موضوع خطير ሼክ ፈውዛን ተጠይቀው ስለ ሐታ ስለ ሶሪያው መንግስት
خطير ነው ይሄ ነገር ቀላል ነገር አይደለም አደገኛ ቦታ ነው ሰው ልጅ አስከፍረው እሱ ካልከፈረ ወደ አንተ ይመለሳል ኩፍሩ እኛ ደግሞ አላህ Subhanahu Wa Ta'ala يوم القيامة እገሌ ምን ሰራ ተብለን አንጠየቅም ምን እንጠየቀው ስለራሳችን ነው ስለዚህ ሰው ነገሩን ካወቀ ማስጠንቀቅ ሰውየው መጥፎ ጠሪ ከሆነ እናስጠነቅቃለን ለምንድነው የምናደርገው ለአላህ ነው ሰውየው ጋር ቂም ኖርብን አይደለም ለአላህ ስንል እናስጠነቅቃለን ይሄ ሰውዬ ወደ ሽርክ እየጠራ ነው ወይ ወደ ቢድዓ እየጠራ ነው ተጠንቀቁት ይባላል ይሄ ከሰሃቦችም ከዑለሞችም ያለ ነው እኛ ግን ሰውየውን ከእስልምና በመራቅ ወይም ሙብተዲዕም ሆኖ አይ በቂ ወይ ደግሞ ራሳችንን አንዳንድ ሰዎች ረድ በመደረግ ላይ ሐቅ የወጡ ሰዎችን በመንቃወም ሰዓት ወይ ሰው በሚቃወም ሰዓት ለምን እንደዚህ ትላላችሁ ይላሉ ይሄ ሐቅ ነው አላህ Subhanahu Wa Ta'ala አስጠንቅቆ ብሏል አይደል ነብዩ አለይሂ ሰላቱ ሰላም የተላኩት እኮ በምንድነው በማበሰርና በማስጠንቀቅ ነው ታዲያ ማስጠንቀቁ ከምንድነው ከመጥፎ ነገሮች ነው እንዲሁም ከመጥፎ ጠሪዎች ነው ስለዚህ ሽርክን እና ሙሽሪኮችን ከሰዎችን ማስጠንቀቅ አለብን ተውሂድንና ሙዋሂዶችን ደግሞ እንመክራለን ተውሂድን አደራችሁን ያዙ እንደዚሁም ደግሞ ሙዋሂዶችን ደግሞ ተወዳጇቸው በማለት እሺ አሽርኩ ሽርክ ብሎ ማለት ዳዕወቱ غيره معه ብለናል ከሱ ውጭ ያለን አካል معه አብሮት መጣራት ነው ወደሊሉ قوله تعالى يا الله سبحانه وتعالى ንግግር ማስረጃችን ምን ይላል واعبدوا الله ولا تشركوا به شيئا አላህን አምልኩት ተገዙት ولا تشركوا به شيئا በሱም ደግሞ አንዳችን ቢሆን እንዳታጋሩት شيئا አንዳችን ቢሆን ትንሽም ብትሆን አንድ ሰው ብዙ ዒባዳ ይሰራል ለአላህ ሲል አንዳንዴ ደግሞ ለሰው ሲል ይሰራል ይሄ ኢደን ምንድነው ሪያ አለበት ሰውየው ሪያ አለበት እነዛ ትክክለኛ ለአላህ የሰራቸውን ሰርቶ ሌላው ሪያ የሰራውን ቢተወው የተሻለ ነበር ለምን ይሄኛውን ሲሰራ ሽርክ ገባበታ አበላሽው ሽርኩ አበላሽው ነብዩ አለይሂ ሰላቱ ሰላም ሽርክ ብሎ ማለት ልባችሁ ውስጥ እናንተ ሰራው ሲገባ እንደማታዩት ሳይታይ ጥቁር ጉንዳን በጨለማ እንደሚሄደው ሳይታወቃችሁ ነው የሚገባ ብለዋል ለዛ ነው ሰው ስትመክሩት ሽርክ የሚያክል ትልቅ ወንጀል አላህን ፍራሄን ሽርክ ነው ብትሉት ነው እንደ ብሎ የሚተውሰው አለ የለም አላህ ሂዳያ የሰጠው ሲቀር ለምንድነው ሰው ልጅ ሲገባ የሚታወቅ ነገር አይደለም ሽርክ እየሰራው ነው አላህን አጋራውበት አይልም እንኳን እነዚህና ምንድነው የሚሉት ሙሽሪኮቹ ما نعبدهم إلا ليقربونا إلى الله زلفى سبحان الله من قالوا إن يكون نسون أنا ملكاتهم إلا ليقربونا إلى الله زلفى ودا الله سبحانه وتعالى مقاربين እንዲ ያቀርቡን ፈልገን ነው እንጂ እኛ መች እነሱና መልካቸዋለን በእጃችን የሰራናቸው አሉ እኛ እኮ አምላኪዎች አይደለንም እንደማይፈጥሩንም እናውቃለን አላህ ምን አላቸው ወለኢን ሰአልተሁም من خلق السماوات والأرض ليقولن الله በጠየቃቸው ጊዜ እኮ ብትጠይቃቸው እኮ ማን ነው ሰማይና ምድርን የፈጠሩት ብለህ ማን ይሉሃል ለيقولن الله አላህ ነው አሁንም ብትጠይቃቸው ይላል ማን ነው የሚያስተባብረው ለሊትና ቀንም ብትላቸው አላህ ነው ይሉሃል አላህ ምን ይላቸዋል ታዲያ ያስተነትኑም እንዴ ይላል ታዲያ ያስቡም እንዴ አስተውሉም እንዴ ታዲያ እነዚህ ሰዎች የፈጠረን አላህ ነው ብለው ያመኑ ታዲያ ለምን ታመልካላችሁ ሲባሉ ምን ዑዝራ መጡ አይ እኛ ከወንጀል የበዛብን ሰዎች ነን ያሁኖቹ ሰዎች እንደሚሉት እኛ ደግሞ ታዲያ የምናመልካቸው እነሱን ለማምለክ ፈልገን ሳይሆን ما نعبدهم إلا ليقربونا إلى الله زلفى እኛ እነሱን አናመልካቸው ወደ አላህ Subhanahu Wa Ta'ala እንዲያቀርቡን ፈልገን እንጂ አለ واعبدوا الله ولا تشركوا به شيئا الله نملكوت ቀጥታ ዒባዳ ከአላህ ጋር ነው የሚያያዘው ولا تشركوا به شيئا በሱም ደግሞ አንዳችም እንዳታጋሩበት አለ ያቀርበናል እንደዚህ ነው ኢማኑ ከደከመ ሰው መጠናከር ነው ያለበት የበለጠ አላህ Subhanahu Wa Ta'ala ለምኑ መማር ነበር እንጂ የሚገባው የበለጠ ከአላህ ርቆ ሽርክ ውስጥ መግባት አይገባውም ሸይጣን ግን የሰው ልጅ ደም ስር ውስጥ እንደሚሄደው ይሄዳልና ሰውን በፈለገው አይነት በደካማ ጎን ይጫወትበታል አንድ ምሳሌ ሰጡ ምን አየሁኝ ኪታብ ላይ ሸይጣን ብሎ ማለት እንግዲህ ከተፈጠረ ብዙ አመቱ ነው አላሁ አለም ምን ያህል አመት እንደሆነ በእርግጠኝነት የምናውቀው ከነብዩ አለይሂ ሰላቱ ሰላም ጊዜ እንኳን 1430 ምናምን አመት ከዛ በፊትም አሉ ነብዩላህ ኑህ ብቻ 950 አመት ዳዋ አድርጓል ብቻ ብዙ ሺህ አመቶች አሉ ሸይጣን ካመፀ ጊዜ ጀምሮ ማለት ነው አንድ ሐኪም ወይም ደግሞ የሆነ ሙያ ያለው ሰው በዛ ነገር ላይ ብቃት አለው ብዙ አመት ልምድ አለው አይደለ ስለዚህ ሰውየው ምንድነው የሚባለው በልምዱ ብቻ ብዙ ነገር መስራት ይችላል ሳይማር ማለት ነው ሳይማር በልምዱ ብዙ ነገር ያውቃል እንደውም አንዳንድ ጊዜ ከተማረው ሰው የልምድ ሰው የተሻለ የሚሆንበት ጊዜ አለ
ሸይጣን ስንት ዓመት ልምድ አለው? ስንት ሺህ ዓመት የምንድነው? ሰው የማሳሳት ነው። ሰው ልጅ እንዴት ብሎ ያሳስተዋል? በየትኛው ድክመት አለው ብሎ ስለሚያውቅ ሰው ልጅ በቀላሉ የማሳሳት አቅም አለው። አላህን ፈሪዎች ሲቀሩ ማለት ነው። አላህን በጣም ፈሪዎች ሲቀሩ ያሳስታቸዋል። ብዙ ሰዎች ለምንድነው? በደማቸው ስር ያልፋል። ድክመቱን ያየዋል። ለምሳሌ ይሄ ሰውዬ ድክመቱ ገንዘብ ላይ ከሆነ በገንዘብ፣ ድክመቱ ሴት ላይ ከሆነ በሴት፣ ዱንያ ላይ ከሆነ በዱንያ፣ በነፍስያው ራሱን በመውደድ እያለ በየአቅጣጫው ይሞክራል። በቢድዓም ከሆነ በቢድዓ አዲስ ነገር በመፍጠር ከዛ ነፍሱ ላይ ብዙ ሹብሃ ይፈጥርበታል። አንተ የነብዩ ውዴታ አይደል እንዴ ይባላል። የአላህ ስም እየተጠራ የነብዩ ስም እየተጠራ እንዴት እነዚህ ሰዎች ይቃወሙሃል ይላሉ እኮ። ምንድነው የሚሉት? ለምሳሌ የቢድዓ ነገሮች አንዳንድ ስልቃው የአላህ ስም እየተጠራ የነብዩ አለይሂ ሰላቱ ሰላም ስም እየተጠራ እናንተ እንዴት ትቃወማላችሁ? አላህን አትፈሩም ይላሉ። ሱብሃንአላህ። አላህን መፍራት ያለበት በሙዚቃና በእንትን በጭፈራ የነብዩን ስም ያወሳ ነው። አሁን እዚህም አንዳንድ ቦታዎች ላይ ሙዚቃ ትክክለኛ ማለት ነው፣ ፒያኖ ይሄ የሚመታ ድቤ ምናምን ይሄ ዘመናዊ ማለት ነው። ክፍለ ሀገሩን ትታችሁት እንደዛ አይነት ነገሮችን አምጥተው ፒያኖ እየመቱ ድቤ ምናምን ይሄ ሳክስፎን ምናምን እየደበደቡ ከዛ በኋላ የአላህን ስም ይጠራሉ፣ ቢስሚላህ ይላሉ። ሱብሃንአላህ እንላለን። እኛ ደግሞ አላህ ከነሱ የጠራ ነው። አንድን ሰው ለምሳሌ ቁርአን ለምን አትቀራም ሽንት ቤት ውስጥ ብላችሁ ብትጠይቁት ምን ይላል? የአላህ ስም እንዴት ሽንት ቤት ውስጥ ይጠራል? ቆሻሻ ቦታ ላይ ሐራም አድርጎታል አላህ። ይሄን ታዲያ በሙዚቃ ማን የፈቀደው? ቦታ አለው የዒባዳ ክብር አለው ዒባዳ። ስለዚህ ልክ እንደዛ ነው በአጠቃላይ በዒባዳዎች ላይ ሰውም ደግሞ ጥንቃቄ ማድረግ አለበት ለአላህ Subhanahu Wa Ta'ala እያለ ሲያመልክ ሸይጣን። ስለዚህ በዚህ መልኩ ሰው ውስጥ ሹብሃ ያስገባል። አንተ እንደዚህ እያደረክ እነዛን ሙሽሪኮች ምን አደረጋቸው? እናንተ እኮ ወንጀል በዝቶባችኋል አለ። በጣም ወንጀል ስለበዛባችሁ ቀጥታ አላህን ብትጠይቁት አይሰማችሁም። ስለዚህ ምን አድርጉ አላቸው? በመሃላችሁ መቃረቢያ አድርጉ። የአላህ መንፈስ በእነሱ ላይ ይወርዳል። ወህደተል ውጁድ ሻዓዎች የሚያምኑበት አንዱ ይሄ ነው። የአላህ መንፈስ በሁሉም ነገር ላይ ይወርዳልና የፈለከውን ማምለክ ትችላለህ። ይሄ ነው ሽርክ ማለት እንግዲህ። የአላህ መንፈስ በሁሉም ነገር ላይ ይወርዳል። ሆይኒ ምንድነው ያለው? እንደውም ዋናው የሞተው ወመል ከልቡ ወልኺንዚሩ ኢላ ኢላሁን አለ። ወመል ከልቡ ወልኺንዚሩ ኢላ ኢላሁን አለ። ውሻም እኮ ቢሆን አሳማ ምንም አይደለም ጌታ ቢሆን እንጂ። ለምንድነው ሲባል ወህደተል ውጁድ የአላህ መንፈስ ይወርድበታል። ሁሉም ነገር ላይ የአላህ መንፈስ ወርዷል። ስለዚህ ውሻ ይሁን አሳማ ይሁን ድመት ይሁን ደስ ያለህን ማምለክ ትችላለህ። የአላህ መንፈስ አለበት። አንተ የምታመልከው ውሻውን ሳይሆን አላህን ነው በዛ ላይ ይለዋል። ይሄ አይነት ሹብሃ አሁን ይሄ ምንም በጣም ደካማ ሹብሃ ነው፣ ግን ብዙ ሰው አሳስቷል። ሽርክ። ስለዚህ ሸይአን አንዳችን ቢሆን ሳናጋራ ሲባል ሁሉን ስራችን ጥርት አድርገን ለአላህ Subhanahu Wa Ta'ala በቀጥታ ግንኙነት ማድረግ። አላህ የፈቀደውን ነገር ነው። አላህ Subhanahu Wa Ta'ala وقال ربكم ادعوني ጠይቁኝ አለ። ዱዓ አድርጉ፣ ለምኑኝ፣ አስተጅብ ለኩም እመልስላችኋለሁ። ከእናንተ ውስጥ አንድ ኸይር ስራ የሰራ ካለ 10 እጥፍ አድርጌ ይወስደዋለሁ አለ። ግን ምን አለ አላህ Subhanahu Wa Ta'ala? መጥፎ የሰራ ግን ካለ فلا يجزى الا مثلها እሷን ቢሆን እንጂ ሌላን አይመነዳም መጥፎን ነገር አለ። ኸይር ሲሰራ ግን እጥፍ ይታሰብለታል። ግን ነብዩ አለይሂ ሰላቱ ሰላም ይበልጥ ያስጠነቀቁት ምንድነው? ድብቅ ሽርክን ነው መፈራላችሁ፣ ትንሹን ሽርክ አሉ። እኔ እናንተን መፈራላችሁ ትንሹን ሽርክ ነው ይበልጣሉ። ምንድነው ብለው ሲጠይቋቸው አርያ አሉ። ይሄማ ለሰው እይታ ተብሎ የሚሰራ ነው፣ ለሰው እይታ ተብሎ የሚሰራ ነው። እኛ ውስጥ ሪያ አለብን የለብን ማወቅ እንችላለን? ከባድ ነው፣ አይቻልም። እንዴት ብለን እናውቀዋለን? ለአላህ ብሎ ይቆማል ሰውየው። ከዛ በኋላ እንግዲህ ድምጹ ሲቀራ ያምራል፣ ወይም ደግሞ አሰጋገዱ ደስ ይላል፣ ጎበዝ ለባሽ ነው እንዲባል የዲን ልብስ ይለብሳል። ብዙ አይነት ነገር አለ። ይሄን ሁሉ ነገር ታዲያ ሰው ልጅ እንዴት መቆጣጠር ይችላል ቢባል ተውሂድን በመማር ሁሉ ጊዜ አላህን በማውሳት ነው። ሪያ ነብዩ አለይሂ ሰላቱ ሰላም በጣም አስጠንቅቀዋል። እኛም መጠንቀቅ አለብን። ሪያ ሙሉ በሙሉ ከእስልምና አያስወጣም። በርግጥ ሙሉ በሙሉ ከእስልምና የሚያስወጣ ስራ አይደለም ሪያ። ለምንድነው? ሰውየው ዒባዳ የሚሰራው ለአላህ ነው። ግን እሱ አብሮት ምንን ያስባል? ሰውም እንዳይለት ያስባል ከአላህ በታች ሰው አይቶት እንዲያመሰግነው ጎበዝ እንዲለው። ይሄ ሪያ ይባላል ማለት ነው። ካልሆነማ ዝም ብሎ ለሰው ብሎ የሚሰራ ከሆነ ይሄ ንፍቅና ነው፣ እያስመሰለ ነው ማለት ነው። ሙስሊም አይደለም ግን ሙስሊም ነኝ፣ ይሄ ንፍቅና ነው። እሺ فإذا قيل لك ما الأصول على በተባልክ ጊዜና ما الأصول الثلاثة የትኞቹ ናቸው? أصول الثلاثة ሶስቱ መሰረቶች፣
ሶስቱ መሰረቶች የትኞቹ ናቸው ብለህ ከተጠየቅ አለቲ ያቺ يجب على الإنسان በሰዎች ላይ ግድ የሚሆንባት معرفتها ማወቋ እነዚህ ሶስቱ መሰረቶች በሰው ላይ ግዴታ የሚሆነውን ማወቋ ምኖች ናቸው የትኞቹ ናቸው ተብለህ ብትጠየቅ መልስ ይላል አሁን እንግዲህ እንደዚህ አይነት ነገሮች ሲነሱ የተውሂድ ሶስት ክፍሎች አሉ ሊባል ይችላል ወይ ሁለት ወይ ይሄን ነገር ሲያነሳድሰው ይሄ ነገር እንዴት ነው በዲን ላይ ፈጠራ አይሆንም እንዴ ተብሎ ጥያቄ ሊነሳ ይችላል አንዳንድ ሰዎች ተውሂድ ክፍሎችንም ይሄው እናንተ እኛን ቢድዓ ፈጠራችሁ ያላችሁ እናንተ ፈጠራችሁ ብለውም የሚያነሱ ሰዎች አሉ ጥያቄው ተገቢ ነው ይሄ ምንድነው መልሱ ክፍል የተደረገው አዲስ ነገር መፍጠር አይደለም ሰው እንዲረዳው ለማብራራት ነው ሶስት መሰረቶች አሉ ቢባል ሌላ ቦታ ደግሞ ሶስት ብሎ ሌላ አይነት መሰረት ሊያመጣ ይችላል በቀላሉ ሰው እንዲረዳው ነው እንጂ አዲስ የዲን የተፈጠረ ስራ ወይንም ዒባዳ አለ እዚህ ውስጥ የለም የትኛው ዒባዳ ነው አዲስ የተፈጠረው ወይም የትኛው የሚባል ዚክር አለ እዚህ ውስጥ የትኛው ነገር አለ ምንም ነገር የለም ያለውን ሰው እንዲረዳ ነው ፉቅሃዎች ለምሳሌ ምን ብለው ከፋፈሉት ሙስተሐብ አለ ሱና አለ ሃይአትም የሚባል አለ እንደውም ሻፊዒ ላይ ሽልማት ይሄን ማድረግ እንደ ሽልማት እንደ ጭማሪ ነገርና ብዙ ነገሮች አሉት ያሉት ይሄ ነገር ከሐዲስ ተገኝቷል አልተገኘም ሐዲስ ነብዩ አለይሂ ሰላቱ ሰላም ሲያስተምሩ ይሄ ሱና ነው ይሄ ዋጅብ ነው ይሄ ከራህ ነው ብለዋል አላሉ ንግግራቸው ግን ምንድነው አምራል አድርጉት ያሉት ነገር አለ ብታረጉት ጥሩ ነው ያሉት ነገር አለ ስለዚህ ዑለሞች ምን አረጉት ከፈሉት ይሄ ሱና ይሆናል ስለዚህ ይሄን ደግሞ ባታረጉት ያሉት ነገር ይኖራል የተጠላ ነው የከለከሉት ሆኖ ደግሞ ይሄ አከላከሉ የመጥላት ነው እንጂ حرام አይደለም ለምን ሱሐባ ሲሰሩ አይተው ዝም ብለዋል ተብሎ ማስረጃ ይመጣል እንደዛ እኛም ደግሞ የተውሂድ ይሁኑ የሌላ የዲን ክፍሎችን ነገር በሙሉ ለማስረዳት እንዲቀል ከፋፍሎ ይቀርባሉ አዲስ ነገር የተጨመረ ካለው ኢዘን ይሄ ራሱ ቢድዓ ይሆናል ማለት ነው እሺ ምንድናቸው فقل معرفة عبد ربه የጌታው ባሪያ መሆኑን ማወቅ አንደኛ ወዲነሁ ዲኑን እስልምናውን ማወቅ ወነብየሁ ነብዩን ማወቅ ሙሐመድን ሰለላሁ ዐለይሂ ወሰለም معرفة عبد ربه አንደኛ የጌታውን ባሪያ መሆን ማወቅ ወዲነሁ ሃይማኖትን ማወቅ ወነብየሁ ሙሐመድን ሰለላሁ ዐለይሂ ወሰለም ነብዩን ደግሞ ሙሐመድን ሰለላሁ ዐለይሂ ወሰለም ማወቅ አለበት ማንናቸው ነብዩ ሙሐመድ ማንናቸው ሲባል እገሌ ብሎ መመለስ አለበት ነብዩን ማወቅ ማለት ታሪካቸውን ማወቅ አይደለም ታሪካቸውን ማወቅ ብቻ አይደለም ታሪክ ለማወቅ ከሆነ ካፊር ሆኖ የታሪክ ምሁርም የሳቸውን ታሪክ ሊያውቅ ይችላል ከስራ ጋር የተያያዘ መሆን አለበት ነብዩን አወቀ ማለት ስራቸውን አወቀ ነው ስለዚህ ኢትባዕ ሊኖረው ይገባል አላህን ማወቅ ከዚህ በፊት አልፈናል ለምሳሌ አላህን ማወቅ ውስጥ ምን ይካተታል አላህን ማወቅ ሲባል አላህ የሚለውን ነገር ብቻ ማወቅ አይደለም ተውሂዶች ሁሉ ይካተታሉ የአላህ ሲፋዎች ባህሪያቶች የአላህ Subhanahu Wa Ta'ala ስሞች የትኛው ይገባዋል የትኛው አይገባውም አላህ ከየትኛው ነው የጠራው የትኛው ሲፋ ደግሞ ለሱ ይገባዋል የሚለውን ስለዚህ ነብዩ አለይሂ ሰላቱ ሰላም ሲባል ስራቸውን መከተል እንደተባለው ያን ያካተተ ነው فقل معرفة عبد ربه የባሪያው የጌታው ባሪያ መሆኑን ማወቅ ወዲነሁ ዲኑን ሃይማኖትን ማወቅ ወነብየሁ ሙሐመድን ሰለላሁ ዐለይሂ ወሰለም ይሄንን ማወቅ አለበት ማለት ነው እሺ የተቀራ ስለሆነ ቶሎ እናልፋለን الأصول الأولى ይላል የመጀመሪያው ኡሱል فإذا قيل لك በተባልክ ጊዜ መረበክ ጌታህ ማን ነው አሉ ምንድነው መልሱ ለዚህ እነዚህ ጥያቄዎች አሁን የሚመጡት ቀብር ላይ ሰው የሚጠየቃቸው ጥያቄዎች ናቸው መረበክ ተብሎ የውመል ቂያማ ይጠየቃል ሙስሊም የሆነ ሰው በትክክል ያመነ ሰው ይመልሳል ረቢ አላህ ብሎ ይመልሳል ጌታ አላህ ነው ይላል ካፊር የሆነ ሰው ምን ይላል አይመልስም ሙናፊቅስ ይላል አረ ወየውልኝ ይላል ድምጽ ያወጣል ያሰማል ሰዎች ሲሉ ሰማሁኝ እኔም አልኩኝ ይላል መልስ አይሰጥም ለምን ሙናፊቅ ነበር በትክክል አምኗል አላመነም ስለዚህ መልስም አይሰጥም በትክክል መልስ የሚሰጡት አላህን ፈሪዎች ብቻ ናቸው የዛኔ ታዲያ ሊጠይቁ ሲመጡ መላእክቶቹ በአንድ አይነት ሱወር ሆነው ፊት ሆነው አይመጡም ለሙስሊሞቹ ባማረ ደስ በሚል መልክ ነው የሚመጡላቸው ለሙናፊቆቹ ወይም ደግሞ ለካፊሮቹ ግን በሚያስፈራ መልክ ነው የሚመጡላቸው ዑለሞች ሲናገሩ ምን ይላሉ ለነሱ ሌላ ቅጣት ባዩ እንኳን ያንን ማየታቸው ይበቃ ነበር
ያለው አስፈሪነት ያን ማየታቸው ብቻ ድንጋጤው ለቅጣት ይበቃቸው ነበር ግን አላህ Subhanahu Wa Ta'ala ቅጣቱን ብርቱ ነው فيومئذ لا يعذب عذابه احد የዛን ቀን እኮ ማንንም የሱንም ቅጣት ሊቀጣ አይችልም የአላህ ቅጣት ብርቱ ነው እዝነቱም ደግሞ በጣም ሰፊ ነው እንደ ሰው ልጅ ጠባብ አይደለም فقل ربي الله አለ እንግዲህ በል ربي الله ጌታዬ እኮ አላህ ነው الذي يا رباني የተንከባከበኝ الذي رباني يا የተንከባከበኝ وربى جميع العالم እንዲሁም እኔም ብቻ አይደለም የዓለማትን ሰው ሁሉ የተንከባከበ ያሳደገ አላህ Subhanahu Wa Ta'ala እየረዘቀ እያበላ እያጠጣ የሚፈልጉትን ሁሉ አሟልቶ አካለም ሙሉ አድርጎ ያመጣው ያማን ነው አላህ ነው ቢኒዕመሂ ይላል ቢኒዓሚሂ በጸጋው وهو እሱኮ አለ ማዕቡዲ ማመልከው እሱ ነው ምገዛው እሱ ብቻ ነው ليس لي ለኔ የለኝም ማዕቡዱን ሲዋሁ ከሱ ውጭ ሌላ ማመልከው ነገር ማንንም የለኝም ብሎ መመለስ አለበት ይሄም ያው እንዳልነው የቀብር ጥያቄ ነው ዱንያ ላይ ታዲያ ይሄን ያወቀ ሰው የውመል ቂያማ ይመልሰዋል ካልሰራበት አይመልሰውም ያው እንዳልነው ያው የንፍቅና ስራውን አወቀ አልሰራበት አላህ Subhanahu Wa Ta'ala ቁርአን ላይ ምን አለ غير المغضوب عليهم ولا الضالين ከነዛ ከተቆጣባቸው ሰው ማታድርገን ولا الضالين ከተመሙትም مغضوب عليهم الله Subhanahu Wa Ta'ala የተቆጣባቸው እነማን ናቸው ይሁዶች አላህ በቁርአን ላይ ምን ይላል فلما جاءهم ما عرفوا كفروا به ይላል فلما جاءهم በመጣላቸው ጊዜ ما عرفوا ያወቁት كفروا به ካዱበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አወቁ እንደመጣ ነብይ መሆኑን አውቀዋል አረጋግጡ ነብይ መሆኑን ግን ካዱበት ለምን ከነሱ ዘር አልሆነም እንደፈለጉት አመጣጥ በፈለጉት ሁኔታ ከነሱ ዘር ባለመሆኑ ካዱበት فلعنቱላሂ ዐለል ካፊሪን አላህ Subhanahu Wa Ta'ala ለዓናውን ያርድባቸው ከዝነቱ ያርቃቸው እነዛን ከሃዲያኖች ይላል ስለዚህ እነዚህ ሰዎች ነብይ መሆኑን ማወቃቸው ብቻ ጠቀማቸው የበለጠ አደረጋቸው ካፊሮችን ምን አለ ወለዷሊን የጠመሙ ናቸው አለ ለምን ሐቅ ነው ብለው አምነው የሆነ መንገድ ይዘዋል እነዚህኞቹ ግን አላህ የተቆጣባቸው የበለጠ አደረጋቸው አውቀው ባለመከተላቸው እዚህ ላይ ሁለት ነገር እንይዛለን አንድ ሰው አውቆ የማይከተል ከሆነ ከማን ጋር እየተመሳሰለ ነው ከአይሁድ ጋር ማለት ነው ሳያውቅ መከተል ደግሞ ጅህልና ያለበት ሰው ከነሳራ ጋር ይመሳሰላል ጅህልና ከሆነ ዝም ብሎ ዲን አይማርም ብዙ አይነት ነገሮችን የሚሰራ አለ ዲን ያው የምንማረው ዋጅብ ነገር አለ ሱና ነገሮችም አሉ ሁሉም ሰው ዓሊም የመሆን ግዴታ የለበትም ዲን አስተማሪ በተወሰኑ ሰዎች ላይ ያ ነገር ግድ ይሆናል ከዛ ያብቃቁታል ሰውን ማለት ነው ለምሳሌ ሶላተል ጀናዛ መስገድ ዋጅብ ነው ግን በሞተ ሰው ሁሉም ሰው ይጠየቃል አይጠየቅም ምክንያቱም እየተሰገደ ነው ግን የአንድ አካባቢ ሰዎች ኖሮ አንድ ሰው ሳይሰገድ ቢሞት ሁሉም ይጠየቃሉ ለምን ፈርዶል ኪፋያ ነው የተወሰኑ ሰዎች ያን ነገር ማድረስ ስላለባቸው ካላደረሱት ግን ተጠያቂ ይሆናል ማለት ነው እሺ وهو معبود ليس لي معبود سواه ከሱውጭ እኮ ሌላ የማመልከው የለኝም እሱም ብቻ ነው የማመልከው ብሎ ይመልሳል ማለት ነው والدليل قوله تعالى دليل النيات ማስረጃው ምንድነው እንግዲህ ይሄ ኪታቡ በጣም ትኩረት የሚያደርገው ተውሂድ ላይ ብቻ ሳይሆን ማስረጃም ላይ ነው እያንዳንዱ ነገር ሲያመጣ ማስረጃ ይዞ ይመጣል ካልሆነ አትቀበሉ ነው ሌላ መልእክት የለው ማስረጃ ካላመጣው ተውት ነው ለምን ያለ ማስረጃኛ የምንሰራው ነገር የለም ማንንም ያምጣው ማንንም ማስረጃ ሊያመጣ ይገባዋል ለምሳሌ ከቁርአንና ከሐዲስ እንደዚህ የሚል ነገር ካለ ቁርአንና ሐዲስ የሚለውን ማሳየት አለበት ይሄ ነገር ይሄ ነው ካለ ማሳየት አለበት ማስረጃ ደግሞ ከራሱ የሚሆንበት ጊዜ ይኖራል ለምሳሌ ባሁኑ አካባቢ የምናየው ነገር በአካባቢው ሰው ይሄ ነገር መጥፎ ነው ካለ ያየውን ይናገራል ይሄ ነገር አይቻለሁ መጥፎ ነው ብሎ ይናገራል ማለት ነው ስለዚህ ይሄ ሰውዬ ከቁርአን ማስረጃ ማምጣት አለበት ለመጥፎነቱ ላየው የለም ያን ነገር አጠቃላይ ለምሳሌ በዱንያ ሰው ተሳስቷል ተበላሽቷል እንላለን አይተን ግን ዱንያ እንደሚያበላሽ ቁርአን ላይ ማስረጃ ማምጣት አለብን ወደ ዋናው ነጥብ ስንመጣ እንደዚሁም ለምሳሌ አዲስ ነገር አየን ቢድዓ ነገር ይሄ ነገር ቢድዓ ነው ስንል
ሐዲስ ላይ ይሄ ነገር ቢድዓ ነው የሚል ለምሳሌ የሆነ በፒያኖ በመናምን አድርገው ዘፈኑ ሰዎች እቺ ነገር ቢድዓ ናት ለማለት ይሄው እንደዛ የሚል ነገር ሐዲስ አምጣ ይባላል ሰው አይባልም አዲስ መጤ ነገሮች ሁሉ ስለተባለ እዛ ላይ ተጠቃለዋል ያን ማሳየት ግዴታው ይሆናል ከዛ ውጪ ግን ለእያንዳንዱ ነገር ይሄው እንትን ቢድዓ ነው ይሄም ቢድዓ ነው ይሄም ቢድዓ ነው የተባለ ሐዲስ አለ የለም ሐዲስ ጠቅልላ አድርጎ ነው የሚናገረው እያንዳንዱን ነገር ያነሳ ያው እንትን የሚያደርግበት ጊዜ የለውም አጠቃላይ ስለሰውም ደግሞ ይሄ ፊትና ነው ሐዲስ አለ ቁርአን አለ የቱ ይከተላል የቱ አይከተልም ነው አላህ በቁርአን ላይ እንዳለው فأما الذين في قلوبهم زيغ فيتبعون ما تشابه منه እነዛ በልባቸው ላይ በሽታ ያለባቸው ሰዎች ምን ያደርጋሉ አመሳሳይ ነገርን እየፈለጉ ይከተላሉ አለ ትንሽ ነገር ይፈልጉና ዑመር እኮ እንደዚህ አድርጓል ይሉና አምጥተው ከዛ ቢድዓን ይፈቅዱታል ግልጽ ሐዲስ ነብዩ አለይሂ ሰላቱ ሰላም የተናገሩት አታድርጉ እያለ አንድ ሙተሻቢህ አመጣሉ ያ ነገር እኮ መልስ አለው ለሱም ቢሆን እኮ መልስ አለው ሰዋን ለምሳሌ ቢድዓ አምጥተው ዑመር ቢሉን ዑመር ነብዩ አለይሂ ሰላቱ ሰላም ቢሰራው ቢድዓ እንዳልሆነ ተናግረዋል አለይኩም ቢሱነቲ ወሱነቲ ኹለፋኢ ራሺዲን በኔ ሱናና በኹለፋኢ ራሺዲኖች ሱና ተከተሉ ብለዋል የሱም ቢድዓ አይባልም አንደኛ ቢያመጡ እንኳን ከነሱ ማለት ነው ግን አላህ እንዳለው በልባቸው ውስጥ በሽታ ያለበት ሰው ስለተባለ እነሱ ያን ነገር ተከተሉ በልባቸው ውስጥ በሽታ ስላለ አላህ ይጠብቀን እና ደሊል የሚያስፈልገው ለዚህ ነው ያ ደሊል ስናመጣ ከቁርአን ከሐዲስ ጠቅለል ያለ ደሊል ነው ከዛ በኋላ ግን ሰው አላህ አምሮ ሰጥቶታል አላህ የሰው ልጅ አምሮ የተሰጠው ለምንድን ነው እንዲያስተነትንበት ነው ከእንስሳ የሰው ልጅ ለየት የሚያደርገው አምሮ ነው እኮ አላህ በቁርአን ላይ ምንድን ያለው ይሄንን ቁርአን ለው አንዘልና هذا القرآن አለ ይሄንን ቁርአን እኮ ብናወርዶ ኖሮ على جبل በተራራ ላይ ለራአይተው ተመለከተው ነበር خاشعا متصدعا من خشية الله ፈርቶ ተናንሶ ለአላህ Subhanahu Wa Ta'ala ንግግር من خشية الله ከአላህ Subhanahu Wa Ta'ala ንግግር ካለው ፍራቻ መተናነስ ምክንያት متصدعا ታየው ነበር ተሰነጣጥቆ ታየው ነበር ይሄንን ተራራ አላህ Subhanahu Wa Ta'ala ቁርአን ቢያወርድበት ኖሮ አለ የሰው ልጅ ልቡ ግን ደረቅ ነበር የሰው ልጅ ልብ ግን ከምንም የበለጠ ደረቅ ነው አላህ በቁርአን ላይ እንዳለው ثم قست قلوبكم من بعد ذلك فهي كالحجارة ከዛም በኋላ የእናንተ ልቦች እኮ የደረቀ ሆነ ይላል ልክ እንደ ድንጋይ አለ فهي كالحجارة ልክ እንደውም አለ አላህ Subhanahu Wa Ta'ala ከድንጋይም እኮ የሚሰነጠቅ አለ ተሰንጥቆ ውሃ የሚወጣበት ከድንጋይም እንኳን አለ የእናንተ ልብ ግን ከምንም በላይ የደረቀ ሆነ ይላል አላህ Subhanahu Wa Ta'ala ቁርአን ቀጥታ አላህ Subhanahu Wa Ta'ala እንዲህ አለ ያለው አይ እንደዚህ ነው እኮ ይላል ሱሐባው ምንድነው ያለው ሲናገር ኪታቡ ተህል ላይ አለ ተቀሩታላችሁ ኢብኑ አባስ ኢብኑ መስዑድ ከሁለቱ አንዱ ነው ምን አለ ሲናገር አላህ Subhanahu Wa Ta'ala እንዲህ አለ ነብዩ አለይሂ ሰላቱ ሰላም እንዲህ አለ ሲለው ያኛው አቡበክርና ዑመር ብሎ ማስረጃ ያመጣለታል ከዛ በኋላ ምን አለው ወላሂ አለ እናንተ ሰዎች አላህ Subhanahu Wa Ta'ala ለእናንተ ከሰማይ ድንጋይ እንዳያወርድባችሁ ፈራለሁኝ እኔ አላህ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ያልኳችሁ እናንተ አቡበክርና ዑመር ትሉኛላችሁ አላችሁ ሱብሃንአላህ ይሄንን ሰዎች ያላችሁ ምንድነው ከሰማይ ድንጋይ እንዳወርድባችሁ ያላችሁ አቡበክርና ዑመር እኮ ያሉት ሌላ ላላሉ ያውኖቹ አቡበክር ዑመር አይደለም ሌላ ብዙ አላቸው ሸኾች የሚመሩባቸው አላህ Subhanahu Wa Ta'ala ያመጣው ቁርአን እያለ ነብዩ አለይሂ ሰላቱ ሰላም የተናገሩት ንግግር እያለ ሰው ግን አይ ሰሃቦችም አሉ ብሎ ለማታለያ ብሎ ያመጣል ከነሱም ንግግር አላገኙም የሚያሳዝነው የሚገርመው ነገር ከነሱ እንኳን ማታለያ ተብሎ ንግግር አልተገኘም ለሁሉም ላመጡት ንግግር ተብሎ ሹብሃ መልሳለሁ والدليل قوله تعالى الحمد لله رب العالمين على الله سبحانه وتعالى الحمد لله رب العالمين مسغانا ይገባው ለዓለማት ጌታ የዓለማት ጌታ ማን ነው አላህ ነው وكل الله سبحانه وتعالى وكل من سوى ሁሉም እኮ من سوى الله ከአላህ ውጭ ያለው ነገር በሙሉ ምን ይባላል ዓለም ከአላህ ውጭ ያለው ነገር በሙሉ ዓለም ነው ሸርዓተን ዓለም ማለት እንደኛ እቺ የምንኖርባት ዓለም ተብሎ አይደለም ሊወሰን አይችልም በዚህ ዓለም ማለት ከአላህ ውጭ ያለው ነገር ነው ሰማይም ዓለም ነው ምድርም ሁሉም ነገር ዓለም ነው وانا እኔም እኮ ዋሂዱን አንዱ ነኝ من ذلك العالم ከዚህ ከዓለም ከሚባለው ነገር ውስጥ አንዱ ማን ነኝ እኔም አለ ሁላችሁም እዚህ የምንሰማው እዚህ ያለነው በሙሉ ምንድነን ዓለም ተብሎ ይገለጽ ይችላል ለምንድነው ከአላህ ውጭ ያለው ነገር በሙሉ ዓለም ስለሆነ ማለት ነው እሺ
وكل ما سوى الله العالم على وأنا واحد من ذلك العالم أني أندو كذلك عالم وسط أندو نياله የሰው ልጅ ይሁን አጠቃላይ መላእክታም ሊሆን ይችላል ሌላ ሁሉ ነገር በሙሉ ፍጥረቶች ምንድናቸው ዓለም ናቸው ማለት ነው ስለዚህ አላህ ምንድነው አልহামዱሊላሂ ረቢል ዓለሚን የዓለማት ጌታ ነው ከአላህ ውጭ ያለው ነገር በሙሉ ምን ሆነ ማለት ነው ዓለም ሆነ ማለት ነው እሺ ስለዚህ አጠቃላይ አሁን የተማርነው ምንድነው مخلص له الدين መሆን አለበት የሰው ልጅ ኢባዳው ሁሉ ለአላህ ጥርት አድርጎ መሆን አለበት የአላህን ታላቅነት ማወቅ አለበት አንድ ነገር ልንገራችሁ ትልቅ ነገር እዚህ ላይ ተውሂድ 3 ክፍሎች አሉት የታወቀ ነው ተውሂድ 3 ክፍሎች አሉት በሌላ መልኩ በሁለት መልኩ እናያለን ተውሂድን ምንድነው ይሄም ተውሂድ ኢባዳና የሚመለክ ያምልኮ ተውሂድና አንደኛው ደግሞ የእውቀት ተውሂድ ነው ተውሂድ العلم ተውሂድ العلم ማለት የአላህ Subhanahu Wa Ta'ala ባህሪ የአላህ Subhanahu Wa Ta'ala ስሞች ማወቅ ነው እንደዚሁም ሩቡብያውን ማወቅ ነው አላህ አብይ አጠጭ መሆኑ ሁለተኛ ላይ ምን ይመጣል ተውሂድ العباده ይመጣል ማምለክ ይመጣል ይሄ ለምንድን ነው የሚጠቅመን ተውሂድ العباده ተውሂድ العلم ማወቅ የአላህ Subhanahu Wa Ta'ala ሲፋዎች ማወቅ የአላህ Subhanahu Wa Ta'ala ስሞች አብይ አጠጭ መሆኑ ሩቡብያውን ማወቅ ለዒባዳ በጣም ይጠቅማል አላህ በቁርአን ላይ ምን ይላል ሲናገር እነዛ ሰማይና ምድርን አላህ Subhanahu Wa Ta'ala يوم نطوي السماء ይላል አይደለ የዛን ቀን እኮ ሰማይን የምንጠመዝበት ጊዜ ነው የምንጨብጥበት ጊዜ ነው ይላል ከናንተ ውስጥ አንዳችሁ ልክ መጽሐፍ እንደሚጨብጠው ወረቀት ትንሽ ወረቀት ጨብጥብጥ እንደሚያደርጋት አላህ Subhanahu Wa Ta'ala ያደርገዋል ይላል እንደዚሁም ይላል እንደውም ነብዩ አለይሂ ሰላም እንደተናገሩ ሰማይና አላህ Subhanahu Wa Ta'ala ምድርን ይዝና ይወዘውዛቸዋል በእጆቹ ይላል ከዛ በኋላ ምን ይላል በእጁ ይወዘውዘውና አይነል ሙተከቢሩን አይነል ጀባር ይላል የታሉ እነዛ የሚኩራሩት የታሉ ሀያልን ባዮች ብሎ አላህ Subhanahu Wa Ta'ala ይጠይቃል ይሄ ሲፋው ነው ይሄ የአላህ Subhanahu Wa Ta'ala ሲፋ ነው አላህ Subhanahu Wa Ta'ala ወይ ከአርሽ በላይ ነው ቢባል ሌሎችም የተጠቀሱ ነገሮች በሙሉ አላህ እንዳለ ሲፋዎች የተነገሩን የልቅናው መገለጫ የበላይነት መገለጫው ናቸው እንጂ አላህ Subhanahu Wa Ta'ala ዝቅ የሚያደርግ አይደለም የአላህ Subhanahu Wa Ta'ala ባህሪዎች በሙሉ ከሰው ልጅ የጠሩና ያማሩ ናቸው ስሞችም እንደዚሁ ሙሳ አለይሂ ሰላም እንደጠየቀው አላህ Subhanahu Wa Ta'ala ማየት ፈልጋለሁ አለ ከዛ በኋላ አትችልም አለው አላህ ለተራራው ይላል አይደለ ተገለጠለት ከዛ በኋላ ተራራው ተሰነጣጠቀ አልቻለም ተሰባበረ አላህ ስለተገለጠ ማለት ነው በዛ ቦታ ላይ ለዛ ተራራ ስለታየ አላህ Subhanahu Wa Ta'ala ለዛ ተራራ ስለተገለጠ ማለት ነው ከፊያውን አላሁ አለም የአላህ Subhanahu Wa Ta'ala ሲፋዎች አጠቃላይ እንዲህ ናቸው ተብለው በእኛ አእምሮ ሊገመቱ የሚችሉ አይደለም አንድ እንትን አለ መሰረት አለ ሁሉም በልባችን ላይ የሚመጣው የአላህ ሲፋ ባህሪ መገለጫ ሁሉ ውሸት ነው አላህ ለምሳሌ ታላቅ ነው ስንል የሚቀረጽብን ስዕል ካለ ይሄ ውሸት ነው አላህ እንዲህ ነው ሲባል የሚታየን የሆነ ምናስበው ነገር ካለ ሁሉ ውሸት ነው ለምን አላህ Subhanahu Wa Ta'ala ልብ ሊያገኘው ይችላል አእምሮ ሊቀርጸው ይችላል አይችልም ولا يحيطون به علما በሱ እኮ አንዳችን ቢሆን በእውቀት ሊያካቡት አይችሉም የተነገሩትን ሲቀር ግን አላህ ከዚህ እንደዚህ ነኝ ካለ አላህ አዛኝ ነኝ ካለ በቃ እዝነቱን ግንኛ አውቀልና ካባው አንችልም ብቻ አዛኝ መሆኑን እናውቃለን ከምንም የበለጠ እውቀት አላህ አዋቂ ነው አዎ እውቀቱን ግንኛ ካበል ልናውቅ አንችልም የውመል ቂያማ ያዩታል ሙስሊሞች ግን ያካቡታል በማየት ራሱ ማለት ነው لا تدركوا الابصار ነው የተባለው እሱን እኮ እይታ ልታገኘው አትችልም ልታካባው አትችልም ጠቅላላ ግን አላህ Subhanahu Wa Ta'ala ይታያል ተብሏል እኛ እናያዋለን ሙስሊም የሆነ ሰው ኢንሻአላህ የውመል ቂያማ ነብዩ አለይሂ ሰላም እንደተናገሩት 14ኛው በድርን የበድር ጨረቃ 14ኛው እንደምታዩት ጌታችሁን ጥርት ብሎ ታዩታላችሁ لا تضامون في رؤيته ያሉ አትጋፉም እኮ እሱን በማየት ላይ ምንም አትገፋፉም አትጨናነቁም ጥርት ብላችሁ አላህ Subhanahu Wa Ta'ala ታዩታላችሁ አሉ የጀነት የሆኑ ሰዎች አላህ በቁርአን ላይ እንደተናገረው ብዙ ቦታ ላይ ያዩታል ብሏል الى ربها ناظره وجوه يومئذ ناظره الى ربها ناظره የዛን ቀን ፊቶች ያማሩ ያበሩ ይሆናሉ ደስ ያላቸው ይሆናሉ ወደ ምን الى ربها ناظره ወደ ጌታዋም ደግሞ ተመልካች ትሆናለች ወደ ጌታዋም ተመልካች ትሆናለች አሉ اللهم اجعلنا منهم እና ይሄ ምንድነው ሲፋ ነው እንዳለ አጠቃላይ መታየቱም ቢሆን የአላህ Subhanahu Wa Ta'ala ሲፋ ነው መገለጫውን ሁሉ ማወቁ ከዛ በኋላ ወደ ምን ይመራናል ማለት ነው ወደ ተውሂድ العباده ወደ አምልኮ አላህ ይሄን ያህል ከሆነ አላህ ከአርሽ በላይ ጌታ ያለ ጌታ ሁሉን ነገራችን እያየ እያወቀ
فكيف نعصي እንዴት ብለን እናምፀዋለን አንድ ሰው ለሰው ሐያ ብሎ ስንት ወንጀሎችን ይደብቃል ለሰው ሐያ ለአላህ ሲሆን እንዴት መሆን አለበት ከኸይር ስራ ሁሉ የበለጠ ኸይር ስራ ማለት ምንድነው አላህ እንደሚያይ አድርገህ ማሰብ አላህ አንተን ማየቱ ተውሂድ ነው አይደለም ተውሂድ ነው አላህ Subhanahu Wa Ta'ala ያየናል ብሎ ማመን ተውሂድ ነው ስለዚህ ይሄን ሁሉ ሲፋ ለአላህ Subhanahu Wa Ta'ala ማወቃችን ወደ ዒባዳ ተውሂድ العباዳ ላይ እንድናውለው ያደርገናል ስለዚህ በጣም ትኩረት አድርገን የአላህ Subhanahu Wa Ta'ala ተውሂድ ማወቃችን ሲፋዎችን ባህሪዎችን የአላህ ሩቡቢያውን በሙሉ ማወቃችን ለዒባዳ የሚገፋፋን ነገር ነው እንጂ የሚያሰናክለን ነገር አይደለም ስለዚህ ተውሂድን ማወቅ አለብን ሲፋውን ማወቅ አለብን በደንብ ያን ነገር ከማወቅ የበለጠ ኸይር ማወቅም የለም مثلا ለምሳሌ አንድ ሰው ኸይር ስራ ብዙ ይሰራል ሰው እንዳይለት ተብሎ ወይ ደግሞ حرام ነገሮችን ይተዋል ለሰው እይታ ተብሎ ለብሶ ይወጣል ሰው እንዳይለት ተብሎ ለአላህ ምን ይሆናል አላህ ለፈጠረው ጌታ ለወላጆቹ ትእዛዝ እንኳን ስንት ነገር ያደርጋል ሰው አብሮት ለሚኖረው ለአናናሪው ተብሎ አረ ይሄ ልብስ አልወደውም በእናት ቢለው ሰው ይተዋዋል በጣም ነው መጠለው ልብስ አትልበስ ሲለው እሺ ብሎ ሌላ ይለብሳል ለማን ሲል ለሰው ለአላህ እስከሆነ አላህ የሚወደው ልብስ አለ የሚፈልገው አለባበስ ሸሪዓዊ ማለት ነው ሸሪዓ የሚያዘው አላህ Subhanahu Wa Ta'ala ከኛ የሚፈልገው የልብ ጥራት አለ ያን ያዘዘን ለሰው ብለን እንኳን ስንት ስራ እየሰራ ሰው حرام ያልሆነም ቢሆን ሰው ለማስደሰት ብሎ ያለውን ነገር አውጥቶ ጊዜውን ወይ ገንዘቡን ያደርጋል ለአላህስ ምን መሆን አለበት ከምንም የበለጠ መሆን አለበት ስለዚህ ማወቅ አላህ Subhanahu Wa Ta'ala ከዛ በኋላ ደግሞ ወደ ተውሂድ العباده አሁን እየተማርን ያለው ተውሂድ العباده ነው ወደሱ እንገባለን ማለት ነው እሺ والحمد لله والصلاه والسلام على رسول الله صلى الله عليه وسلم السلام عليكم ورحمه الله وبركاته